ዛሬ አንድ ጥያቄ ልመልስ ነው። ዩቲዩብ ቻናል ያው እኔ እጠቀማለሁኝ። ብዙዎቻችሁ ዩቲዩብ አይከፍልም፣ ዝም ብለሽ ነው የምትደርገው፣ ዝም ብለሽ ነው የምትታክችው ምናምን ስትሉ በጣም ግርም ይለኛል። በነገራችን ላይ እኔ አንድ ነገር የዚህ ነገር ላይ ጥቅም አገኝበታለሁኝ ብዬ ራሴን ካላሳመንኩ ዝም ብሎ ማንኛውም ቦታ ላይ ማንኛውም አፕሊኬሽን ላይ አልታክትም ማለት ነው። እኔ ብዙ ያልሞከርካቸው አፕሊኬሽኖች የሉም፣ ሞክሬያለሁኝ። እነ ፖፖ እነ ምናምን ሀታ ፖፖ ራሱ አይከፍልም ያላችሁት ይከፍላል። ሞክሬዋለሁኝ። ያላመነ እኛ አናምንም ካላችሁ አሳያችኋለሁ እሱን ማለት ነው። እኔ አሁን የራሴ ዩቲዩብ ቻናል አለኝ። ላሳያችሁ። አንድ ነገርን ስትጀምሮ ያዝ ለቀቅ ሳይሆን ጥግ ድረስ መሄድ አለባችሁ። እኔ ቻናል ስከፍት 4 አካውንት ማለት ተዘግቶብኛል። በየአመት ከ6 ቀን አላቅበት ብዬ ማለት ነው። ማንም የሚያስረዳኝ ሰው የለም ነበረ እና በራሴ ተፍጨርጭሬ በቃ ይሄ እንደዚህ ነው እያልኩኝ እየሞከርኩኝ ነው የሰራሁት እና ድፍረት ያስፈልጋል። እናንተ እንዴት አርጌው ማለት ሳይሆን እስኪ ልሞክረው ብላችሁ ለራሳችሁ ኮንፊደንስ ሊኖራችሁ ይገባል። አንድ ነገር ሞክራችሁት እምቢ ባይል ራሱ ለእናንተ ተስፋ ነው እና ቻናል መክፈት ለምትፈልጉ ወላሂ እኔ ያለምንም ነገር እከፍትላችኋለሁ። ቻናሉ ሞኒታይዜሽን ሆኖ በእናንተ አካውንት ብር እስከሚገባ ድረስ አብሬያችሁ እሰራለሁ ማለት ነው። አብሬያችሁ እሰራለሁ ስላችሁ ለምሳሌ በማስተካከል ቪዲዮን ኤዲት በማድረግ እንዴት አድርጋችሁ መልቀቅ እንዳለባችሁ እንዴት እንደሆነ እንዴት በእንትኑን አድሰንሱን እንዴት እንደምትሞሉ ምናምን አሟላችኋለሁ ማለት ነው። ነገር ግን መክፈት ለምትፈልጉ ከፍታችሁ መስራት ለምትፈልጉ ኮሜንት ላይ ጻፉልኝ ወይም በውስጥ ኢንቦክስ ላይ ጻፉ፣ እከፍትላችኋለሁ። መስራት እየፈለጋችሁ መክፈት ያቃታችሁ ልጆች ማለት ነው። አሁን ለምሳሌ እኔ አካውንት ላይ ላሳያችሁ። ያው ብዙዎቻችሁ አይሰራም ወይም አይከፍልም ትላላችሁ። ሀሳብ ላለው ሰው ቪዲዮ መስራትም ሆነ ሀሪፍ ሀሳብ ላለው ሰው ይከፍላል። ዩቲዩብ ቻናል ከመንግስት ሰራተኛ ከኛ ከመዲያም ቅሞች ከማንኛውም እጥፍ ይከፍላል። ሰው እየተቀየረ ያለው በሶሻል ሚዲያ ነው። አብዛኞቻችሁ አንቺ ዝም ብለሽ ነው የምትታክችው ትላላችሁ። እኔ ያልሞከርኳት አፕሊኬሽን የለም ማለት ሁሉንም ሞክሬያለሁኝ። በተለይ እነ ፖፖ እነ ላይን ሌላም እንደዚሁ አፕሊኬሽን አለ። ሀታ ፖፖ ራሱ መስራት ለምትፈልጉ ይሰራል። ወላሂ ላዚም ይሰራል። ያው ጊዜ ትንሽ ላይቭ ላይ የምትገቡበት ምናምን ጊዜ ያስፈልጋል እንጂ ስራ ብላችሁ ከያዛችሁት ፖፖ ራሱ ይሰራል ማለት ነው። እስኪ ብሩን ካላችሁ ደግሞ አሳያችኋለሁኝ። እና አንድ ነገር ስትጀምሩ መጀመር ሳይሆን መጨረስ አለባችሁ። የሆነ ነገር ሞከር አድርጋችሁ ብላችሁ የምትተውት ከሆነ ውጤታማ አትሆንም። እና ይሄ ያቅተኛል፣ ይሄ እኮ አይሆንልኝም፣ ይሄ ምንም አያደርግልኝም፣ ምን አርጌ ሰርችን የትኛውን ሀሳብ ላቀርብበት አልተማርኩኝ፣ ይህንን አላቅ አትበሉ። በቃ በምትችሉና መመራመር አለባችሁ። ለምሳሌ እኔ ቻናል ስከፍት ዩቲዩብ ስከፍት 4 አካውንት ተዘግቶብኛል። በየአመት ከ6 ወር እንግዲህ ሰብስክራይብ አሁን ላይ ነው ቀላል እንጂ ድሮ በጣም ከባድ ነው። አንድ ሰብስክራይብ ለማምጣት ስንት ትታክታላችሁና ለምንድነው አላቅበት ብዬ ነው እያልኩ ማንንም ሳልጠይቅ ነው እዚህ ዩቲዩብ ቻናል ከፍቼ ሞኔታይዝ እስከማድረግ ድረስ እስከምካፈል ድረስ ማለት ነው። ስለዚህ አናቅም እያላችሁ ትርፍ ጊዜያችሁን ዝም ብላችሁ ባሉባልታ ወሬ ዝም ብላችሁ በማይሆን ነገር ራሳችሁን ወላሂ አትሸውዱ። የሚጠቅማችሁ ላይ ለእናንተ በቃ ህይወት የሚቀይርበት ላይ ይሄ ነገር ለእኔ ይጠቅመኛል የምትሉበት ላይ ትምህርት ላይ ዲንም ላይ ተሆነ ዲንም ላይ የሆነ ቁም ነገር ያለው ፍሬ ያለው ወሬ ላይ ብትሆኑ ያዋጣችኋል። ነገር ግን ዝም ብላችሁ እዚህ የማንንም ቪዲዮ ስክሮን ሙዚቃውም ትንሹ ትልቅ ስትከታተሉ እነዛ ግን እየተቀየሩ ነው። እናንተ ግን አምና ምዛው ናችሁ፣ ዘንድሮ ምዛው ናችሁ። አሁን ለምሳሌ የኔን አካውንት ላሳያችሁ። እንደምታዩት እዚህ ጋር $27.23 አለው ማለት ነው። ኢሮ ዩቲዩብ ከ70 ኢሮ በላይ ነው ማውጣት የምትችሉት እና ለምንድነው አሁን ይሄን ያሳየኋችሁ? አይሰራም ለምትሉ ልጆች ነው። ብዙዎቻችሁ ለተሸወዳችሁ እንዴት አርጌ ነው ቪዲዮ የምሰራው ምናምን ለምትሉ እና መክፈል ለምትፈልጉ ሀይ በሉኝ፣ እኔ ከፍትላችኋለሁ።